ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ምዕራፍ 3 ወይዘሮ አመለወርቅ። ከወይዘሮ አመለወርቅ ሳሎን ወጥቼ አጠገቡ ከሚገኝ አንድ ስልክ ማስደወያ ኪዮስክ ቆም አልኩና ለሃና ደውዬ የሆነውን ሁሉ ነገርኳት። ሃና በጣም ደስ አላት። ትንሽ ስለ ሁኔታው አወራርተን በሚቀጥለው ቀን ከሥራ በኋላ ተገናኝተን በበለጠ ልናወራና በዚያውም ከቤተሰቦቼ ጋር እንድትተዋወቅልኝ ነግሬያት ሰነባብተን ወደ ቤቴ ገሰገስኩ። ቤቴ ተመልሼ የሆነውን ሁሉ ለማየ ነገርኳት። እማየም ይሁን ጥሩ ነው፣ ፀጉር መስራት ስለምትወጂ ያንኑ አይቶልሽ ነው። ጠንከር ብለውና ተግተው የሰሩት ነገር ሁሉ ሙያ ይሆናል። ሁሉም ሰው ሲወለድ ይህን ትሆናለህ ተብሎ የተፈጠረ የለም። እያደገ ሲሄድ ከአካባቢውና ከትምህርት ቤት በሚማረው ዕውቀት ነው ለዕለቱ ውሎበት የሚገባውን ሥራ የሚፈጥረው። ያንኑ ሥራ እየደጋገመ ሲሰራው ደግሞ ሙያው ሆነ ማለት ነው። በዚያው በተሰማሩበት እንዴት ባለሙያ ናት የሚያሰኝ ችሎታን ለማሳየት ግን የራስ ጥረትና ጠንከር ብሎ መስራትን ይጠይቃል። ለማንኛውም እንኳን ደስ ያለሽ፣ ሁሉ ነገር ከጊዜ ጋር ይሆናል ብላ አቅፋ ሳመችኝ። በሚቀጥለው ቀን ከሃና ጋር ተገናኝተን በቤት ይዣት መጥቼ ከቤተሰቦቼ ጋር አስተዋወቅኳት። ወይዘሮ አመለወርቅ ሳሎን ለተላላኪነትና ለጽዳት ሰራተኛነት ልቀጠር እንጂ አልፎ አልፎ የደንበኞችን ፀጉር እያጠብኩና እየጠቀለልኩ ፀጉር ስራውን አግዝ ስለነበር ስራዬና ለስራው ያለኝ ፍላጎት ታይቶ 3 ወር ባልሞላ ጊዜ ውስጥ ቋሚ ፀጉር ሰሪ ሆንኩ። ከሁሉም በላይ ከተላላኪነቱ ወደ ፀጉር ሰሪነት እንዳድግ ያደረገችኝ ሃና ናት። አንድ ቀን ወይዘሮ አመለወርቅን እትዬ፣ ካሁን በኋላ ፀጉሬን የምትሰራልኝ ዓለምዬ ናት። ዓለምነሽን ከልጅነቴ ጀምሮ ስለማውቃት ፀጉር ትወዳለች። የራሷን ፀጉር ጥሩ አድርጋ እንደምትሰራ አውቃታለሁ። ስለዚህ እሷ ነች የምትሰራልኝ ብላ ስለነገረቻቸው ወይዘሮ አመለወርቅ ተስማምተው ከጽዳት ወጥቼ ፀጉር መስራቱን በሃና ነው የጀመረው። ሃና ፀጉሯን ልሰራላት ስጀምርና ምን አይነት ስታይል ልስራልሽ ብዬ ስጠይቃት አንቺ እንደመሰለሽና ደስ የሚልሽን አይነት ስሪልኝ ትለኝ ስለነበረ እርሷ ተሸክማው ለምትዞረው ፀጉር በዲዛይኑና በስራው የጣለችብኝ እምነት ከፍተኛ ሞራል ሰጠኝ። በራሴ እንድተማመን አደረገችኝ። እንዳለችውም ሰርቼ ስጨርስ ያማረ ስለሚሆን ወይዘሮ አመለወርቅም ሆኑ ሌሎቹ ሰራተኞች በጣም ይገረሙ ጀመር። ቀስ እያለ ወሬ እየሰሙ የሚመጡትን እዚያ ስሰራ ያዩኝ ሴቶችም እሷ ትስራን እያሉ ወረፋ ይዙ ጀመር። ለመጀመሪያዎቹ ጥቂት ወሮች ጥሩ ትሰራለች መባሌና መደነቄ ደስ ቢለኝም የምሰራው ሰው እየበዛ መሄዱ ከሚሰጠኝ ድካም ሌላ አብረውኝ የሚሰሩት ሰዎች ቅር ሲላቸው መለከት ጀመር። ሰዎቹ የኔን ልበቀናነትና ተግባቢነት ቢወዱትም በቤት ውስጥ በተፈጠረው የዓለምነሽ ሆይ ሆይታ ብዙም ደስተኛ አልሆኑም። ወይዘሮ አመለወርቅም ልጄ ማለታቸውና ከነሱ ለየት እያደረጉ የሚያደርጉልኝ አንዳንድ ነገር የበለጠ እያስጠመደ ይመጣ። በእውነቱ እኔ ፀጉር ስራውን እንዴት እንደምሰራው አላውቅም። አስተምሪኝ ቢሉኝ እንኳን የተጻፈ ነገር የለኝም። እንዲሁ የምትሰራዋ ሴት ወንበሩ ላይ ወጣ ቁጭ ስትልና ፀጉሯን ነካነካ ሳደርገው
እንዴት ብሰራው እንደሚያምር ይታየኛል። በዚያው ጥሩ ይሆናል ብዬ ባሰብኩት ስታይል ሰራውና ወደው ትሄዳለሁ። እንዲህ እያልኩ ለ6 ወር ያህል ጸጉር ቤት ሰራው። ደሞዜም እያደር ከፍ እያለልኝ ሄደ። ያ ብቻም አይደለም፣ የወይዘሮ አመለወርቅ ሳሎን አገልግሎት ክፍያ ዋጋም ከፍ አለ። የኔን የጸጉር ስራ የሰሙ ሌሎች አዳዲስ ደንበኞች የሚመጡ ጀመር። ከሀና ጋር በጣም ተቀራረብን። ቤተሰቦችም ለኔ በዋለችልኝ ውለታ ብቻ ሳይሆን ልጅቷ ተግባቢና ተጫዋች ነገር ስለሆነች ወደዷት። በተገኘው አጋጣሚ ሁሉ ቤታችን ትመጣ ጀመር። እሷም ቤት እንደዚሁ አንድ ቀን ለልደት ይሁን ለምን ትዝ አይለኝም በሆነ ምክንያት ጋብዛኝ ሄጄ ከቤተሰቦቿ ጋር አስተዋወቀችኝ። ባለን የአኗኗር ልዩነት የተነሳ እነሱ ቤት ደፍሬ ወጣ ገባ ማለቱ ስለሚከብደኝ አብዛኛውን ጊዜ አልሄድም ነበር። እሷ ግን ጥሎባት ወደደችንና እኛ ቤት የምትመጣው ደስ እያላት ነበር። በወይዘሮ አመለወርቅ የቁንጅና ሳሎን ከውጭ ሀገር የሚመጡ እንግዶችም ይስተናገዳሉ። በዚሁ በስራው ሂደት ከሰላምታ መለዋወጡ ጀምሮ ስለ ውጭ ሀገር ኑሮ፣ ስራና ሌላውንም እርስ በርሳቸው ሲነጋገሩም ሆነ እኔ እየሰራኋቸው ሲያወሩኝ መስማት ጀመሩ። አንዳንዶቹ የሚኖሩበትን ከተማ እያነሱ ስለ ከተማው ውበት፣ ስለ ስራ ዕድሉ፣ ስለ ንጽህናው፣ ሌሎቹ ደግሞ ስለ ጎበኙት ከተማ፣ ውቅያኖስ ዳርቻ ላይ ስለሚያደርጉት ሽርሽር፣ ስለ አለባበሱ፣ አልፎ አልፎ ስለ ሙቀቱና በክረምት ጊዜ ስላለው በረዶ፣ ሁሉም እንደያመጣጡ የሚኖርበትን እየሞሻሸረ ገነት እንደሚኖር ሲናገር ሰማ ነበር። ያም ሆኖ ውጭ ሀገር ሄጄ እኖራለሁ የሚል ሐሳብም ምኞትም ስላልነበረኝ አንዳንድ እያደናነቁ የሚናገሩትን ደስ እንዲላቸው አብሬ አደናንቅ እንደሆነ እንጂ ጠበቅ አድርጌ እንዴት ወጣሽ፣ መቼ መጣሽ፣ መቼ ሄድሽና የመሳሰሉትን ጥያቄዎች ደፍሬ አልጠይቅም። መቼም ሰዎች ነንና እነሱ ጸጉር መስሪያ ወንበር ላይ ቁጭ ሲሉ አንድም ጸጉር ስራው ጊዜ ስለሚፈጅ፣ ሌላው ደግሞ በተለምዶ በእንደዚህ አይነቱ ሁኔታ ዝም ስለማይባል ስለሚኖሩበት ሀገርና ስለ ኑሮ ወሬ ይጀመራል። የሚያሳዝነኝ ነገር የነበረው አብዛኞቹ ስለሚኖሩበት ሀገር ይሄ መጥፎ ነው፣ ይሄ አይመችም ብለው ሲናገሩ አይሰማም። አንዳንዴ ውጭ ሀገር መኖር ምንም ቅር የሚያሰኝ ነገር የለውም ማለት ነው ብዬ ራሴን እጠይቅና ኖረው አልኖረው ምን ያደርግልኛል ብዬ ተወዋለሁ። ከነዚህ ከውጭ ከመጡት ሴቶች የማገኘው ትልቁ ነገር ስለ እነሱ አኗኗር የሚነግሩኝ ሳይሆን ሰርቼ ስጨርስ ለሻይ ይሁንሽ እያሉ የሚሰጡኝ ቲፕ ነበር። አንዳንድ ጊዜ ቲፑ በወር የማገኘውን ደሞዜን እጥፍ ያህል ይሆን ነበር። አንድ ቀን ወደ ቀኑ መጨረሻ ሰዓት ላይ ከስራ ልንወጣ ስንል ትልቅ ዝናብ መጣል ጀመረና ወደ መጨረሻ ሰዓት ላይ የተሰሩት ደንበኞቻችንም ሰራተኞችም ዝናቡ እስኪያባራ ጸጉር ቤቱ በር አካባቢ ተደርድረን እየጠበቅን እያለ አንድ መኪና መጣና በሩ ላይ ቆመ። ጎሽ መጣችልኝ አለችና መጨረሻ የሰራኋት ደንበኛ ከመካከላችን ሹልክ ብላ በሩን ከፍታ ደህና ደሩ ብላ ወጣች። ብዙም ሳይቆይ መኪናው ጋር ደርሳ ተመልሳ እየሮጠች በሩን ከፍታ ገባችና እኛ የምንሄደው ወደ ቄራ ነው፣ አለምነሽ ቤቴ ወደ ቄራ ነው ብለሽኝ ነበር፣ ነይ እንሸኝሽ። መኪና ውስጥ 2 ሰዎች አሉ፣ ሌላ አንድ ሰው ወደዚያ የሚሄድ ካለ ኑ እንሂድ አለች። እሺ እንግዲያው አመሰግናለሁ ብዬ ተከትያት ስወጣ አንደኛዋ ጸጉር ቤት የምትሰራውም እኔም መንገድ ላይ ሌላ ታክሲ ይዛለሁ ብላ ተከታትለን ወጣንና መኪና ውስጥ ገባን። እንደተባለውም መኪና ውስጥ አንድ ወንድና አንድ ሴት አሉ። እኛ 3ታችን ስንጨመርበት መኪናው ሞላ። ውስጥ ገብተን እንደተቀመጥ ጸጉሯን የሰራሁላት ልጅ ወደኛ ዞር ብላ እሷ አለምነሽ ትባላለች፣ የእርሷን ስም አላውቀውም ስትል ጸጉር ሰሪዋ ጓደኛዬ ሰናይ ትባላለሁ አለች። ጸጉሯን የሰራሁላት ልጅ ቀጠል ላደረገችና ወደ ሌሎቹ ተሳፋሪዎች እያመለከተች እነሱ ደግሞ እሷ እህቴ ናት ስትል አልማዝ፣
እሱ ያጎቴ ልጅ ነው ስትል ጌታቸው ብለው ስማቸውን ነግረውን ተዋወቅ። ሹፌሩ መቀመጫ ላይ የተቀመጠችው አልማዝ መኪናውን አስነስታ ጉዞ ስንጀምር አጠገቤ የተቀመጠው ሰውዬ ወደ እኔ ዞር አለና አለምነሽ ነው ስምሽ አለኝ። አዎ ነው አልኩትና ዝም አልኩ። ወዴት ናችሁ አለች አልማዝ ሾፌሯ። እኔ ቄራ ነኝ አልኩኝ። እኔ ሜክሲኮ ነው የሚሄደው አለች ሰናይት። እንግዲያው በሜክሲኮ ዞረን ወደ ቄራ እንወርዳለን። በወሎ ሰፈር የሚወስደው መንገድ ተበላሽቷል። ለዚያውም ለሰናይት ይመቻታል አለች አልማዝ። አመሰግናለሁ አለች ሰናይትና ዝምታ ሰፈነ። የቦሌን መንገድ ይዘን ትንሽ እንደተጓዝን በነገራችን ላይ አለምነሽ የተዋጣላት ፀጉር ሰሪ ናት። ልምዱ ብቻ ሳይሆን ስጦታውም ያላት ይመስለኛል። አያችሁት እንዴት እንደሰራችልኝ አለች ፀጉሯን የሰራሁላት ልጅ ዝናብ እንዳይመታው ሸፍናው የነበረውን ፀጉሯን ገልጣ እያሳየች። አመሰግናለሁ ብዬ ገና ሳልጨርስ አንተዋወቅም አለና አጠገቤ የተቀመጠው ሰው አቋረጠኝ። እኔ እንጃ ይሆናል ብዬ የት እንደማውቀው ለማስታወስ ስሞክር ጭራሹኑ ስሙ ማን እንደሆነ ጠፋብኝና ዝም አልኩ። እንተዋወቃለን የት እንደሆነ ግን ጠፋብኝ አለ። ኦ ጌትሽ ሐሳብ ምንድነው? እንዲህ ነው እንዴ የሚጠየቀው አለች ስሟን የማላውቀው ፀጉሯን የሰራሁላት ልጅ። አረ እንደሱ አይደለም ቦታው ጠፍቶብኝ ነው እንጂ አውቃታለሁ አለ ኮስተር ብሎ። የሱ መኮሳተር እኔንም ሐሳብ ውስጥ ከተተኝና ስም ማን ነው አልከኝ? ይቅርታ አልኩት። ጌታቸው አለኝ ኮስተር ብሎ። ጌታቸው እያልኩ እያሰብኩ እያለሁ መቼም ፀጉርን ልትተኮስ ፀጉር ሰሪ ቤት አልመጣህም አይደል ጌትሽ አለችና አልማዝ ሁላችንም ሳቅ። እናንተ መቀለዳችሁ ነው፣ እኔ ግን አውቃታለሁ፣ ትንሽ ጊዜ ስጡኛልና ዝም አለ። ሰናይትን ሜክሲኮ አውርደን ወደ ሳር ቤት የሚወስደውን ጎዳና ይዘን መውረድ ስንጀምር እኮ እኔ መቻጣሁት አውቅሻለሁ አለና አንዴ አንቺና ጓደኛሽ ሂልተን ሆቴል ብሎ ንግግሩን ሳይጨርስ አዎ የኔ ጌታ እንተዋወቃለን፣ በጣም ይቅርታ ብዬ እንዳልስመውም እንዳላቅፈውም ቸግሮኝ እጄን ሰጠሁትና ጨበጥኩት። ለምን እንደሆነ ባላውቅም ልክ ለረጅም ጊዜ ይተዋወቅ እንደነበረ ሰው እሱን በማየቴ ልዩ ስሜት ተሰማኝና ደስ አለኝ። እንደምን አለሽ? ምን ነው ጠፋችሁ ብል ይሻለኛል መሰለኛልና እሱም ለረጅም ጊዜ ይተዋወቅ እንደነበረ ሰው ጠበቅ አድርጎ ጠየቀኝ። አዎ ጠፋን፣ ያኔውንም በአጋጣሚ ነበር የተዋወቅ ነው ስለው ታዲያ በቀጠሮ እንድንገናኝ እኮ ነው ስልክ ቁጥር ጽፌ የሰጠኋችሁ አለ ኮስተር ብሎ። የስልክ ቁጥሩማ ጅዳ መጠን ልንደውልላችሁ እኮ ነው የሰጠህን አልኩና ፈገግ ስል መቀለድሽ ነው አይደል? አላወቃችሁበትም እንጂ ጥሩ ወዳጅ ነበር ያፈራችሁት። እንደዚህ ያለ ሰው እግር እስኪላት ቢሄዱም ሆነ በማንኛውም ታቦት ቢሳሉ አይገኝም አለ እየተኩራራ። አንድ መኪና ውስጥ ስላለን ቋንቋችን አንድ ቢሆን ይሻላል። ምንኛ ነው የምትነጋገሩት? አልገባኝም አለች አልማዝ ሾፌሯ። አይ ምንም አይደለም፣ እኔና ጌታቸው ሌሎችንም ሰዎች ጨምሮ አንድ ቦታ ተገናኝተን ነበር፣ ስለዚያ ነው የምናወራው ብዬ ለአልማዝ ስመልስ ያን ያህል እንኳን ሁላችንም ገብቶናል። በስለት የማይገኘው ምናምን የተባለው ግን ምንድን ነው? መቼም ሰው መሆን አለበት። ምን አይነት ሰው ነው አለች አልማዝ። ይህን ያህል ብዙ ሚዛን የሚደፋ ሰው መሆኑን እንኳን እኔም አላወቅኩም አልኩና ዝም ስል ተውት ግድ የለም ሁላችሁም አታውቁትም ይቅር አለና ጓደኛሽ ደህና ነች ትጠያየቃላችሁ አለኝ። አዎ እዚህ ስራ ያስገባችኝ እሷ ናት፣ ትመጣለች እንጠያየቃለን አልኩት። ለመሆኑ ያ የሰጠሁሽ ስልክ ቁጥር አለ አለኝ። አዎ ይኖራል፣ የት እንዳስቀመጥኩት ባላስታውስም እንዳልጣልኩት ግን እርግጠኛ ነኝ አልኩት። አብዱራህማን አሁን ያለው ጅዳ ነው፣ በቅርብ ጊዜ ተመልሶ ይመጣል። እንደዋወልና ሲመጣ ብታገኙት በጣም ደስ ይለኛል። ጥሩ ሰው ነው። በዚያን ጊዜ ባደረጋችሁት ከፍተኛ ደስታ ተሰምቶት ነበር። ያን ጊዜ በሆቴሉ ስልክ ደውላችሁ ትጠይቁታላችሁ ብለን ጠብቀናችሁ ነበር አለና ዝም አለ። ፊቴን ወደሱ ዞር አደረግሁና እውነትህን ነው? ለምን ጠበቀን አልኩት።
አየሽ አለምነሽ፣ ሰው ሁሉ እንደናንተ አይደለም። እንኳን በስነ ስርዓት ተዋውቀውት ስልክ ሰጠውት ይቅርና እንደዚህ አይነት ሰው ሲገኝ ካለምንም መውቂያ የተቻለውን ሁሉ ጥቅማ ጥቅም ለማግኘት አላስወጣ አላስገባ ይላል። እናንተ በስነ ስርዓት ከተዋወቃችሁና ሻይ ቡና ከተጋበዛችሁ በኋላ ስልክ ተሰጥቷችሁ ሳትደውሉ ስትቀሩ ያሳደራችሁበት አድናቆት በጣም ከፍተኛ ስለነበር እዚህ በነበረ ጊዜ እነዚያ ልጆች የት ደረሱ እንዴት አልደወሉም እያለ ይጠይቀኝ ነበር። በውበታችሁ ተማርኮ ለወንድና ሴት ግንኙነት ጉዳይ ፈልጓችሁ አልነበረም። ቁም ነገረኛነታችሁ በተለይም ያንቺ ትሁትነት ደስ አሰኝቶት ስለነበር ይመስለኛል ሲል፣ እንዴ አንተ ጓደኛዋን ባላውቃትም አለምነሽ እንደሆነች ልቅም ያለች ቆንጆ ናት፣ ምን ይወጣላታልና ነው በውበቷ የማይማረከው ብላ ፈገግ አለች። ከአልማዝ ጎን የተቀመጠችው ልጅ አመሰግናለሁ ብዬ ዝም ስል እናንተ የምንነጋገረው የገባችሁ አልመሰለኝም። አለምነሽ ከውበቷ ሌላ ምን አይነት ስነ ምግባር እንዳላት እንኳን ለእናንተ ለእሷም ቢሆን የሚታወቃት አይመስለኝም። እኛ ያየነውን ያደነቅነው ሰዎች የተነጋገርነው ነው የነገርኳችሁ አለ ጌታቸው። እንዴ ጌታቸው፣ ይህ አባባል እኮ በጣም ይከብደኛል። በጣም አመሰግናለሁ ስለው፣ ጨዋታ አዘናግቶሽ ቤትሽን እንዳትረሺው ቄራ ደርሰናል። የምትፈላለጉ ከሆነ ስልክህን ስጣት፣ አለዚያም የምትሰራበትን አውቀዋል። ተመልሰህ መጥተህ ግንኙነታችሁን ጠበቅ አድርጉ አለች አልማዝ። እውነትሽን ነው፣ ቤቴ ደርሻለሁ። እዚህ አካባቢ አውርጂኝ። ስለተደረገልኝ ሁሉ አመሰግናለሁ አልኩኝ። አዎ አሁን አግኝቼሻለሁ፣ ተመልሼ እመጣለሁ። ከአብዱራህማን ጋር ባገናኛችሁ በጣም ደስ ይለዋል አለ ጌታቸው። እኔም በጣም ደስ ይለኛል አልኩኝ። መልካም ነው፣ ከደንበኝነቱ በላይ ዝምድና መሰረት ማለት ነው አለች ጸጉሯን የሰራሁላት ልጅ። አዎ እውነት ነው፣ በጣም ደስ ይላል አልኩና እዚህ አካባቢ በተመቸሽ ቦታ ካቆምሽልኝ ይመቸኛል አልኳት አልማዝን። ብዙም ሳንሄድ አልማዝ መኪናውን አቁማልኝ ሁሉንም ተሰነባብቼ ወረድኩና በዕለቱ በደረሰው አጋጣሚ ሁሉ እየተገረምኩ ወደ ቤት ገባሁ። በሚቀጥለው ቀን ስራ ስገባ ለሃና ደወልኩላት። ከጌታቸው ጋር እንደተገናኘን፣ እንዴት እንደተገናኘን የተነጋገርነውንና ሌላውን ሁሉ ነገርኳት። እሷም በአጋጣሚው ተገርማ ስመጣ እናወራለን፣ እስከዚያው ከመጣና ቀጠሮ ከሰጠሽ ተቀበይ ብላኝ ተለያየን። ወይዘሮ አመለወርቅ ጸጉር ቤት መስራት ከጀመሩ ጊዜ ጀምሮ ብዙ ሰው አወቁ። በጸጉር ስራ ሙያ የበለጠ እየተደሰትኩ መጣሁ። በየጊዜው የማገኛቸውን መጽሔቶች እያገላበጥኩ በርከት ያሉ የጸጉር አሰራሮችን ተማርኩ። ስራውን ስለወደድኩት ነው መሰለኝ በየአጋጣሚው የማያቸውን የጸጉር ስራ ዲዛይኖች በቀላሉ ስለማጠናቸውና በተግባር በደንበኞቻችን ላይ ስለማውላቸው የጸጉር ቤቱ ደንበኞችም ሆነ ሰራተኛ ከፍ እያለ መጣ። ሙያዬም ደሞዜም እያደገልኝ መጣ። በጸጉር ስራ ሂደቱ ውስጥ የኔ ስራ ጸጉሩን በስታይል መስራት እንጂ ማጠብ፣ መጠቅለልና ሌላውን ሌላ ሰራተኛ እንዲሰራው ሆነ። ከቀን ወደ ቀን የወይዘሮ አመለወርቅ ሳሎን ዝነኛ እየሆነ መጣ። በተለይም ከውጭ ሀገር የሚመጡ ሴቶች በጓደኛም በወሬ በሰሙትም እያፈላለጉ ስለመጡ የቤቱን ደረጃ ከፍ አደረገው። ሳሎን ውስጥ ብዙ ነገር ተቀያየረ። ስራ የሚሰራው በቀጠሮ ሆነ። እንደ ድሮ በፈለጉት ሰዓት መጥቶ ወረፋ ጠብቆ ተሰርቶ መሄድ ቀረ። የዚያኑ ያህል እኔም ብዙ ደንበኞችና ወዳጆች አፈራ። ከደንበኞቹ ጋር ከስራ በኋላ መገናኘትና መጫወት ሁሉ ጀመርኩ። በዚህ ጊዜ ነበር ከሀገር ወጥቼ የራሴን ጸጉር ቤት ብከፍት ከፍተኛ ገቢ እንደሚኖረኝና ቤተሰቦችን አንደላቅቄ እንደማኖራቸው እዚያም ኑሮዬ ሊለወጥ እንደሚችል እየተደጋገመ መስማት የጀመርኩት። ማንም ቢሆን አንድን ነገር እየደገሙ ሲነግሩት ምንድነው ነገሩ ብሎ ይጠይቃል። ቀጥሎም የሚባለው ሁሉ እውነት ይመስለውና ሊሆን ይችል ይሆናል እያለ ጥርጣሬና ሐሳብ ውስጥ እንዲገባ ይገደዳል። እኔም የውጭ ሀገሩን ህይወት ከውጭ የመጡ ጸጉራቸውን የሚሰሩ ብቻ ሳይሆኑ እዚሁ ሀገር ውስጥ በእኔ ዕድሜ ክልል ያሉት ሁሉ የሚያወሩት ስለ መሄድ፣ ስለ መሰደድ፣ ውጭ ሰርቶ ስለ መክበርና
ሀገር ቤት ያሉ ዘመዶችን ስለመርዳት ስለሆነ ይሄው የውጭ ሀገር ነገር መንፈሴ ውስጥ ገባና አላስቀምጣለኝ። ጌታቸውን ካገኘሁት ከ2 ወይም ከ3 ቀን በኋላ ነው መሰለኝ ሀና ጸጉሯን ልትሰራ መጣችና ጸጉሯን እየሰራሁላት በጌታቸው ወሬ ተጀምሮ ይህንኑ የውጭ ሀገር ህይወት ጉዳይ አንስቼ ሳጫውታት እነዚህ ከውጭ የሚመጡ ሰዎች የሚሉትን ሁሉ ለማመን ያስቸግራል። አንዳንዶቹ ሲናገሩ በሚኖሩበት ሀገር ገንዘብ ተትረፍርፎ ሜዳ ላይ የተበተነና ማንም የሚቸረፍ ሰው ነው የሚያስመስሉት። ሌሎቹ ደግሞ ትምህርት ቀላል እንደሆነና በአጭር ጊዜ ውስጥ ዲግሪ ወይም ዲፕሎማ እንደሚገኝ ከዚያ በኋላ ስራ ማርጦ እንደሚገባ ሁሉ ይናገራሉ። አንዳንዶቹ ደግሞ ሌሎቹ የተናገሩትን እያፈረሱ ስራ በቀላሉ እንደማይገኝ ቢገኝም እንኳን በአብዛኛው ከተማሩት ሙያ ጋር የማይገናኝና በህዝብ አገልግሎት ሙያ ላይ የሚያተኩሩ ማለትም ጽዳት፣ ታክሲ መንዳት፣ ሬስቶራንቶች ውስጥ ማገልገል የመሳሰሉት ስራዎች ናቸው የሚገኙት ይላሉ። እነዚህ ስራ አይደሉም ማለት አይደለም። ከ3 እና ከ4 ዓመት በላይ በተወሰነ ሙያ ሲሰለጥኑ ኖሮ ከትምህርቱ ጋር ምንም አይነት ግንኙነት በሌለው ስራ ላይ ተቀጥሮ ለመስራት መሞከር ቀላል ፈተና መስሎ ስለማይታየኝ ነው። የሆነው ሆኖ ይህ አንቺ የጸጉር ስራ ሙያ የትም ቢሆን የሚፈልግ ይመስለኛል። የስራ ችግር የሚኖርብሽ አይመስለኝም። ሂጂም አትሂጂም ብዬ ልመክርሽ ይከብደኛል። ሁሉም ነገር ጥሩ ያልሆነም ገጽታ ያለው ይመስለኛል ብላ ቅር እያላት ዝም አለች። ሁኔታዋን ሳገናዝበው ሀና የኔን ከሀገር መውጣት የምትደግፈው አልመሰለኝም። በዚያ ላይ ሐሳቧን ለመጠየቅ አማከርኳት እንጂ ሐሳቡ ያስከፋታል ብዬ አስቤ ስላልነበር ሀና እኔ እኮ ሐሳብሽን የጠየቅኩሽ እንዲከፋሽ አይደለም፣ የከፋሽ መሰለኝ አልኳት። አይ አልከፋኝም፣ እንደምታውቂው የምውለው ሱቅ ነው። በመሆኑም ብዙ ሰዎች መለዋወጫ ፍለጋ ይመጣሉ። ከነዚህ ሰዎች መካከል አብዛኞቹ ውጭ ሀገር የሚኖሩ አለዚያም ውጭ ሀገር ወጣ ገባ የሚሉ ናቸው። ከነዚህ ሰዎች አብዛኞቹ በውጩ ኑሮ የሚደሰቱ አይነቶች አይደሉም። በእርግጥ የሚፈልጉትን ዕቃ ካገኙ የጠየቁትን ገንዘብ ለመክፈል ወደ ኋላ አይሉም። ይሁንና ሕይወት ማለት ሀብት፣ ንብረትና ገንዘብ ማለት ብቻ እንዳልሆነ ከፊታቸው ይነበባል። ቢሆንላቸውና አንዳንድ ነገር ቢሟላላቸው ከሀገራቸው አንዲት እርምጃ እንኳን ወጥተው መሄድ የሚፈልጉ አይመስሉም። ምናልባትም ወጥተው አይተውት ስለሆነ ለኛ እነሱ የሚታያቸው ስለማይታየን የምንገነዘባቸው አይመስለኝም አለች። እሺ እስቲ እንግዲህ የሚሆነው ይሆናል ብዬ ጉዳዩን እንዲሁ አንጠልጥለን ተውነውና ወደ ሌላው ጨዋታችን ቀጠል። ይሁንና የውጭ ሀገሩን መንገድ ግን በአእምሮዬ ውስጥ መመላለሱ አላቆመም። ይህን የውጭ ሀገር ኑሮና ስራ ከምን እንደተነሳ ረሳሁት እንጂ ቤት ውስጥ በወሬ ተነስቶ ለማየም ጸጉር ቤት ውስጥ የሚወራውን አንስቼ ከሀገር ወጥቶ ስለመስራትና በኑሯችን ላይ ስለሚፈጥረው ለውጥ ሰዎች የሚሉትን እያነሳሳሁ ነገርኳት። የእሷ አመለካከት ግን ለየት ያለ ነበር። ሁሉ ነገር በሀገር ያምራል፣ ኑሮም ቢሆን እንዳሳዩት ነው። ብዙ ሀብቱና ንብረት ኖሮ ሰላም ከሌለ ደስታ አይኖርም። አንዳንድ ጊዜ ከጋራው ወዲያ ማዶ ያለው ለምለም ሳር የሚያምር ይመስላል እንጂ ውስጡ ያለውን አረንቋ መሬት ቀረብ ብለው ሲያዩት በጣም አስቀያሚ ነው። የትም ሄዱ የት ሳይለፋ ሳይወጣና ሳይወረድ የሚሆን ነገር የለም። ያን ያህል ከደከሙ ደግሞ በሀገር ላይም ቢሆን የሚሳካ ይመስለኛል። የሰው ልጅ ፍላጎት ግን መቼ ተሟልቶ ስለማያውቅ ይህ ዛሬ አንቺ የሚሰማሽ እንዳሁኑ ከሀገር መውጣት የሚባል ነገር ሳይኖር ሰዎች የተወለዱበትንና ያደጉበትን አካባቢ እየተው እዚሁ ሀገራቸው ውስጥ ከአንዱ ክልል ወደ ሌላው ይሄዱ ነበር። አሁንም ይሄዳሉ። ሐሳባቸው በሄዱበት ቦታ የተሻለ ስራ ሰርተው ሀብት ንብረት አፍርተው ወደ ተወለዱበት አካባቢ መጥተው ለመኖር ሲሆን
ብዙዎች ግን ያ ሐሳባቸው ስለማይሳካላቸው እንደወጡ ይቀራሉ። ዛሬ በአንቺ ዕድሜ የተያዘው ደግሞ ከሀገር መውጣትና ሰርቶ መመለስ የሚባለው ጉዳይ ነው። መልኩንና ርቀቱን ቀየረ እንጂ ስደት ያው ስደት ስለሆነ አብዛኛው ከሀገሩ የተሰደደው ሰው ወደ ሀገሩ የሚመለስ አይመስለኝም። ምክንያቱም ምን ይዤ እመለሳለሁ በሚል ይሉኝታ ስለሚታሰር እንጂ ሀገሩ እርሱን ጠልታው ወይም እርሱ የትውልድ ሀገሩን ጠልቶ አይደለም። ያንቺም የልውጣ ፍላጎት ከዚሁ ይመደባል። ስለዚህ እዚሁ ይሄው የምትወጂውን ሙያ ይዘሻል። በእርሱ ላይ ከበረታሽ ውለሽ አድረሽ የራስሽ ፀጉር ቤት ትከፍቻለሽ። አንቺም ብቻ ሳይሆን ሌሎች ወገኖችሽንም ትረጃለሽ። የተትረፈረፈ ሀብት ባይኖርሽም ደስ ብሎሽ መኖር የምትችይበት ሁኔታ መፍጠር የምትችይ ይመስለኛል ብላኛለች። አነጋገሯ ስር የሰደደና አጥንት ውስጥ የሚገባ የሆነውን ያህል በምሰራበት የሥራ ቦታ አካባቢም ሆነ በዘመኑ ወጣት የሚጎሰመውንና ጀሮዬን አደንቁሮ ልቤን ያሸፈተውን የከሀገር እንውጣ ነጋሪት ድምፅ ጸጥ ሊያሰኝልኝ አልቻለም። ለጊዜው እማዬን እንዳይከፋት በተለይም የተናገረችውን ያጣጣልኩባት እንዳይመስላት ዝም ብዬ አልፈው ነበር። ይህን ጉዳይ ለአባዬ አላማከርኩትም። የሥራው ጸባይ ሆኖ መቼ እንደሚሄድም ሆነ እንደሚመለስ አይታወቅም። እቤት ቢገኝም እንኳን እንደዚህ ያለ ነገር ለመንገር ቀላል አልነበረም። አንድ ቅዳሜ ከሰዓት በኋላ የወይዘሮ አመለ ወርቅ ፀጉር ቤት ከመቼውም ጊዜ በበለጠ በሰው ተጨናንቋል። ሁሉም የፀጉር መስሪያ መቀመጫዎች ከመሙላታቸው አልፎ ወረፋ በመጠበቅ ላይ ያሉት ሴቶች እንኳን በዚያን ቀን ሊደርሳቸው በ3-4 ቀን የሚደርሳቸው አይመስልም ነበር። ብቻ ከቅዳሜነቱ ጋር ቤቱ ሞቅ ደመቅ ብሎ እያለ ከመቅጽበት ሳሎን ውስጥ ያለው ወሬና ጨዋታ በድንገት ጸጥ አለ። የቤቱ ጸጥ ማለት ያልተለመደ ስለሆነ ከፊቴ ተቀምጣ ፀጉሯን እየሰራሁላት ያለሁትን ሴት ፀጉር በሁለት እጆቼ እንደያዝ ፊቴን ወደ በሩ ዘወር ስል ዓለም አለኝ ከበሩ ትንሽ ገባ ብሎ የቆመው ሰው። የሴትዮዋን ፀጉር ከመቼው ለቅቄ በሩ ላይ እንደደረስኩ አላውቅም። ከነሽርጤ እየተንደረደርኩ ሄጄ እቅፍ አደረኩ። ሰውየው ጌታቸው ነበር። ይመጣል ብዬ ስላልጠበቅኩ ወይም ቢመጣም በእንደዚህ ግርግር በበዛበት ቀን ይሆናል ብዬ ስላልነበረም ነው መሰለኝ ደስታ አይሉት ድንጋጤ ብቻ ሄጄ ተጠመጠምኩበትና የምትመጣ አልመሰለኝም ነበር አልኩት በጆሮ። እመጣለሁማ ብዬሻለሁ፣ ለሥራ ከከተማ ወጥቼ ስለነበር ነው እስከዛሬ አልመጣሁ አለኝ አይኖቹን ከአይኖቼ ላይ ተክሎ። ይሁን ግድ የለም አሁን መጥተሃል ስለው ወይዘሮ አመለ ወርቅ ማን ነው እሱ አለምነሽ? ኑ ወደዚህ ግቡና አነጋግሪው ብለው ወደ ቢሮአቸው አመለከቱን። እሺ ትዬ ብዬ ወደ ውስጥ ከመግባታችን በፊት ያችን ፀጉሯን እየሰራሁላት ያለችውን ሴት እባክሽ የኔ እህት 2 ደቂቃ ታግሽኝ ብያት ተስማማችልኝና ተያይዘን ወደ ወይዘሮ አመለ ወርቅ ቢሮ ገባን። ፊት ለፊት ተቀምጠን ወዴት እንደሄደና መቼ እንደተመለሰ ምናምን ቀበጣጠረልኝ። ያለኔ ምንም አልነበረም። ዝም ብሎ እቅፍ ቢያደርገኝ ነበር የፈለኩት። ፍርሃት ይሁን ይሉኝታ ምን እንዳሰበ ባላውቅም ሳይሆን ቀረ። እንደምንም ተረጋግቼ ትንሽ አወራራና ማታ ለመውጣት ይመቸኝ እንደሆነ ጠየቀኝ። አንድም ፀጉሩን የሚሰራው ሰው መቼ እንደሚያልቅ አይታወቅም። ሌላው ደግሞ አልተዘጋጀሁምና ለሌላ ቀን ተቀጣጥረን ተለያየን። ያን ዕለት ከመቼውም በበለጠ ደስ አለኝ። ምንነቱን የማላውቀው ለየት ያለ ስሜት ተሰማኝ። ያን ዕለት ከሰው ብዛት የተነሳ ከምሽቱ ገፋ አድርገን ስንሰራ መሸን። ቢሆንም የሥራው መብዛት ሳይሆን በጌታቸው መምጣት ምክንያት እየተፈራረቀብኝ ያለውን ስሜት የምተነፍስለት ሰው ነበር የቸገረኝ። ያው ያለችኝ ሀና ናት። እሷን ደውሎ ለማነጋገር ጊዜው ስለመሸ ትንሽ ከበደኝ። እንዳይመሽ የለም መሸና እቤት ሄጄ
በዕለቱ የሆነውን ብቻ ሳይሆን ዘርዘር አድርጌ ባይሆንም ከጌታቸው ጋር መቼና የት እንደተገናኘን አብሮት ስለነበረው ስለ አብዱራህማን ማንነትና የት እንደሚኖር ካሁን በፊት ነግሪያት ስለነበር ያንኑ እንድታስታውስ እየረዳኋት ሌላውንም ጨማምሬ ለማየ ነገርኳት። እማየም በእናትነት አይን ገርመም አድርጋ አየችኝና እንዴት አይነት ነው? መልከ መልካም ነው? የማን ልጅ ነኝ አለሽ? ምናምን እያለች እንደ መሳቅም እንደ ማሰብም እያደረጋት ስንጫወት አመሸንና እንግዲህ ወጣ ከማለት የማይገኝ የለም። ሁሉም ነገር መስመር እየያዘልሽ ይመስላል። ለማንኛውም የምታደርጊውን እያሰብሽ ቢሆን ጥሩ ነው። አትጫወቺ፣ አትደሰቺ ማለት አይደለም። የምታደርጊው ነገር ሁሉ አስቀድሞ የሚጠቅምሽም ሆነ የሚጎዳሽ አንቺን ነው። ትምህርት ብትማሪ፣ ስራ ብታገኚ፣ ሀብት ንብረት ቢዋጣልሽና ሌላውም ቢሆንልሽ መጀመሪያ ደስ የሚልሽ አንቺን ነው። ከዚያ ደስታው ወደኛ፣ ወደ ወላጆችሽ፣ ወደ ቤተሰብሽ ብሎም ወደ ጎረቤት አልፎም ለሀገር ለወገን ይሆናል። በሌላው ጎኑ ደግሞ ህመም ደርሶብሽ አካልሽ ቢጎዳ የምትታመሚም ሆነ ስቃዩ የሚጠናው ባንቺ ነው። ካንቺ ቀጥሎ ሌሎቻችን የሚደርሰን። ያም ብቻ አይደለም፣ እኛም ብንሆን ለደስታውም ሆነ ለመከራው የምንደርስልሽ ጊዜው አቅሙና ጉልበቱ እስካለን ድረስ ብቻ ነው። ስለዚህ የምታደርጊውን ሁሉ ሳትቸኩይ ከሁኔታዎች ጋር እያገናዘብሽ ቢሆን ጥሩ ነው። ለጊዜያዊ ደስታ ብለሽ ለረጅም ጊዜ ጸጸት እንዳያገኝሽ እንጂ ጓደኛ ቢኖርሽ ጥሩ ነው። እንግዲህ ጊዜው ሲፈቅድና ሲመስልሽ አምጪውና አስተዋውቂን አለችና ልጅ ያደገች ብላ አቅፋ ሳመችኝ። ለዕለቱ የሆነውን የምነግረው አግኝቼ መንገሬ ከሰጠኝ የመንፈስ እርካታ በላይ የማየ ሁኔታ ደግሞ የበለጠ አስፈነደቀኝና በጣም ደስ አለኝ። የጌታቸውን መምጣት ለሃናም ነገርኳት። እሷም እንደዚሁ ደስ አላት። ቀስ በቀስ በእግራችን መቆም ጀመርን አይደል ብላ እንደማሾፍ አለችና ተሳሳቅን። ከ2-3 ቀናት በኋላ ጌታቸው መጣና ምሳ በላን። እንዲህ እያለ ምሳ፣ ራት፣ ሻይ ቡናም እያልን ከጌታቸው ጋር ወጣ ገባ ማለት ቀጠል። ይሁንና እንዴት እንደሆነ አላውቅም ጌታቸው ለስራ ከከተማ መውጣቱን በተለይም ከሳምንት በላይ ሲቆይና ሳላየው ሲቀር መንፈሴ ይረበሽ ጀመር። ያም ሆኖ ግን መፈላለጋችን እያስታወቀ ገፍቶ የሚመጣ ጠፋና ስሜታችንን መገላለጽ አልተደፋፈርንም። ከተገናኘን ከአንድ ወር በኋላ ነው መሰለኝ ራት እየበላን ስንጫወት በወሬ ተነስቶ የአብዱራህማንን መምጣት ነገረኝ። እግረ መንገዱንም ከአብዱራህማን ጋር የኔንና የሃናን ነገር አንስተው ሲጫወቱ ሊያየን እንደሚፈልግና ፈቃደኞች ከሆን ቀጠሮ ሊይዝልን እንደሚችል ነገረኝ። ከጌታቸው ጋር አብሬ እስካለሁ ድረስ አብዱራህማን ሌላ ነገር ሊያስብ እንደማይችል አሰብኩና ደስ ይለኛል፣ ሃናም ቢሆን ቅር የሚላት አይመስለኝም ብየው ቀጠሮ ሊይዝልን ተስማምተን ዕለቱን ደስ ብሎን አመሸን።